መረጃ እንዳላት መረጃውንም እንደምታሳየን ቢኒያም ይወል መረጃ ምናምን ይያልክ ነገሩን ለማወሳሰብ አትሞክር ገብቷል አይደል አንተ ኦሬዲ እዚች ጋር ልጅን እያጣ ነው ያለው ሃይሚን ብሩኬም ልጅን እየተቀበሉና ኦሬዲ በቃ ተቀብሏለች ሃይሚም ገብቷል አይደል አንተ ዝም ባልክ ቁጥር ልጅን እያጣ ነው አንተ እኔ ለምን አታዳምጠኝም ጓደኛ አይደለው እንዴ ሰምቻለሁ ደግሞ ምንም አልሰማኸኝም ቢኒ እየሰማኸኝ ነው ምንም አልሰማኸኝም እኔም ብትሰማኝ ኖሮ ይሄ ሁሉ ነገር ውስጥ አትገባም እነሱም እስከዚህ ደረጃ ውስጥ አይደርሱም ነበር በቃ አይዳረሱም ገብቷል አይደል ውሸት ነው በቃ ሁሉም ነገር ውሸት ነው ቢኒያም እንዴ ከዚህ በላይ ምን ሊፈጠር ነው አንተ ልጅን አጣኩ በውሸትም በምንም ልጅን እያጣህ ነው ውሸት ነው በቃ እውነተኛው ልጅ አንተ ነሽ ልጅን ተቀበለ አምነ ተቀበለ ከልጅ ጋር ኑር ህይወትን ቀጥል እሷን ያስቀየም ካን ነገር ካለ ምናምን አይ ዶንት ኖ አላውቅም ግን አንተ ልጅህን እያጣህ ነው ያለው ቢኒ በቃ ምናምን አትበለኝ እኔን አናግረኝ በስነ ስርዓት እያወራሁ እኮ ነው ቢኒያም ለምን ነው ችግር መፍጠር የምትፈልገው ችግር ላይ ሌላ ችግር የምትፈልገው ቆይ መረጃ ስለሆነ ደግሞ ታየዋል ምንም መረጃ የለም አልከኝ እኮ ነገርከኝ ስለ ብዙ መረጃ አወራኸኝ አይደል እንዴ መረጃ እያልክ ነገሩን ለማወሳሰብ ለምን የምትፈልገው ተጠራጠር ያደረገኝ ነገር አለ ምንድነው እንድትጠራጠር ያደረገ ቢኒያም እንዴ እንድትጠራጠር ያደረገህ ነገር ለምን አትነግረኝም እኔ ጓደኛ ነኝ አይደል ምንም ያለቀ ነገር የለም አውራኝ ቢኒ ለምናት ሙያምናት አለ እንዳታምናት እሷን በታሪክ እንዳታምናት ይኸውልህ አንተንም ሌላ ችግር ውስጥ ነው መከተ ገብቷል አይደል እነ ብሩኬን እና ሃይሚ ሌላ ችግር ውስጥ እንደከተተች አንተንም ችግር ውስጥ ነው መከተ ሰላም እንዴት ናችሁ እኔ ያለው ፈጣሪ መስከን በያላችሁበት ሰላማችሁ ይብዛልኝ ዛሬም በድጋሚ መጥቻለሁ ማለት ነው ፋሚሊ እውነት ለመናገር ያው ዛሬ በአዲስ ነገር ነው የመጣሁት እናንተ በማጠብቁት አይነት ቪዲዮ ነው የመጣሁት ፋሚሊ እውነት ለመናገር ከቢኒያም ጋር አሁን ይሄን ቪዲዮ ከመጀመሪያ በፊት አወርተን ነበረ ብዙ ነገር ሊያወራ ይሞክራል ማለት አላቅም እኔ በዚህ ልክ ለምን መዋሸት እንደፈለገ ነገሩ ማወሳሰብ ለምን እንደፈለገ አላቅም ቢኒያም ነገሮችን በጣም ለማወሳሰብ ለማበለሻሸት እየሞከርክ ነው ኦሬዲ ችልጅ ከጂ ያጣት ነው ቢኒያም አንተ ዝም ባልክ ቁጥር የሆነ ነገሩ በታገስክ ቁጥር እችልጅ ከጂ ያጣት ነው ኦሬዲ ሃይሚን ብሩኬም ያቀፋት ነው እችልጅ ሃይሚን ብሩኬም ተቀብለዋታል እችልጅ ምንም ማድረግ አትችልም አንተ ገብቷል ኦሬዲ እዚች ጋር አይኔ ያየ ልጅህን ያጣህ ነው አንተ እና ይሄ ደግሞ ተገቢ ነው ብዬ አላስብም ቢኒያምን እኔ እንደ ጓደኝነት መናገር ያለብኝ ነገር እናገራለሁ ማውራት ያለብኝ ነገር እናገራለሁ አሁን ደውልለታለሁ ቀጥታ እኔ ቡታጅራ ነው ያለሁት ቡታጅራ መጥቻለሁ ፋሚሊ ያለበት ድረስ ሄዳለሁ ቢኒያም ጋር ማወራው ነገር አለ ማለት የሆነ አንዳንዴ ጓደኛችሁ እንዲ እያያችሁት እሱ ሲጎዳ ማየት እሱ ሌላ ነገር ሲገባ ማየት በጣም ያማል እኔና ቢኒያም ከዚህ በፊት በጣም ብዙ ነገር አሳልፈናል እኔ ለዛም ነው የሱ ነገር የሚያስጨንቀኝ የሱ ነገር የሚያሳስበኝና ኦሬዲ እኔም ጓደኛው አይኔ ያያየ ልጁን ከጁ እየነጠቁት ነው ብሩኬ እያደረገ ያለውን ነገር በአጠቃላይ ያው እያያችሁ ነው ሁላችሁ እና እኔ ቢኒያም ጓደኛዬ ነው ከዚህ በፊት በጣም ብዙ ቻሌንጆችን አሳልፈናል ጥሩ ጊዜዎችንም አሳልፈናል እንደዛው እና ደውልለታለሁ አሁን ያለበት ድረስ ሄዳለሁ ቡታጅራ መጥቻለሁ ያለበት ድረስ ሄጄ ማውራት ያለብኝ ነገር አወራዋለሁ ማለት ነው የሆነ አንዳንዴ ከዛሬ ነገ ነገሮች ሰላም ይሆናሉ ጥሩ ይሆናሉ ይስተካከላሉ እየተባባሰ ነው ያለው ኦሬዲ ልጁን እያጣ ነው ያለው ልጅ እንደ ቢኒያም ያሳዝናችሁ እስቲ እንደ ወንድም ያላችሁ ሰዎች በቃ እንደ ወንድም ያሳዝናችሁ ማርያም ምን ያድርግ ልጁን ለማግኘት በጣም ብዙ ጣረ ብዙ ሞከረ ምንም እኮ ማድረግ አይችልም በቃ ከዚህ በላይ እሱ የሚችለው ነገር እየሞከረ ነው ልጅቷን ለማግኘት በቻለው አቅም እየሞከረ እየጣረ ነው ያለው አይደል እንዴ ልጅ እና አሁን ቀጥታ ያለበትን እጠይቀዋለሁ ደውዬ በእናንተ ፊት እንሄዳለን የሚፈጠረው ነገር እስከ ቪዲዮ መጨረሻ ድረስ አብራችሁን እዩ ዛሬ ቢኒያምን ያገኘዋለሁ ብቻ ጥሩ ነገር እንደሚፈጠር ተስፋ አድርጋለሁ እኔ መናገር ያለብኝ ነገር እሱን ከመናገር ወደ ኋላ አልልም ማለት እንደ ጓደኝነት መምከር ያለብኝ ነገር መክሯለሁ እምቢ ሚል ከሆነ አልቀበል ሚል ከሆነ የራሱ ነው በቃ እና አሁን ቀጥታ እንደውልለት ቢኒያም ጋር ይሆን አላቅም ከዚህ በላይ መታገስ አልችልም እኔ እንደ ወንድም እንደ ጓደኛ አሳዝኑኛል ቢኒያም አልዋሻችሁ ምክንያቱም እየተፈጠረ ያለበት ነገር ሁላችሁም የምታውቁት ነው በቃ ልጁን እያጣ ነው ያለ ልጅ ማለት መረጃ ምናምን እያለ ነበርና አላቅም ሐሳቡ ምን እንደሆነ አይ ዶንት ኖ ግን ብቻ እስቲ ልደውልለት ለማንኛውም ስልኩም እያስቸገረኝ ነው መረጃ ምናምን እያለ ብዙ ነገሮችን ለማወሳሰብ እየሞከረ ነው እየጠራልኝ ነበር አሁን
ያው ትንሽ ስልኩ እያስቸገረኝ ነበር ፋሚሊ፣ ለዛ ነው። ሄሎ ትክክለኛ መረጃ እንዳላት መረጃውንም እንደምታሳየን ቢኒያም፣ ይኸውልህ መረጃ ምናምን እያልክ ነገሩን ለማወሳሰብ አትሞክር። ገብቶሃል አይደል? አንተ ኦሬዲ እዚች ጋር ልጅን እያጣ ነው ያለው። ሃይሚም ብሩኬም ልጅን እየተቀበሉና ኦሬዲ በቃ ተቀብሏለች ሃይሚም። ገብቶሃል አይደል? አንተ ዝም ባልክ ቁጥር ልጅን እያጣ ነው። አንተ እኔን ለምን አታዳምጠኝም? ጓደኛ አይደለው እንዴ? እኔን እኮ ነው መስማት ያለብህ። ከማንም በላይ እኔን ነው መስማት ያለብህ አይደል እንዴ? እንዴ ለምን እኔን አታዳምጠኝም? እኔ የምልህን ነገር ለምን አትሰማም? አንተ ብዙ ነገር አሳልፈናል፣ ብዙ ነገር ሆነናል አይደል እንዴ? እኔ እናንተ እንዴ ምን እስከዛሬ አንተን ነው መስማት። አንተን ሰምቻለሁ። ደግሞ ምንም አልሰማኸኝም ቢኒ፣ እየሰማኝ ነው። ምንም አልሰማኸኝም። እኔም ብትሰማኝ ኖሮ ይሄ ሁሉ ነገር ውስጥ አትገባም። እነሱም እስከዚህ ደረጃ ውስጥ አይደርሱም ነበር፣ በቃ አይዳረሱም። ገብቶሃል አይደል? አንተ እኔ ብትሰማኝና ብታዳምጠኝ ማለት ነው። ወይኔ ቢኒያም ስሜን አትጥራት በል። አንተ ነህ በቃ ነገሩን እያበለሻሽ ያለው። ለምንድን ነው ስምን ማልጠራው እንዴ? ነገሩን እያወሳሰብኩ ያለው አንተ ነህ። ልጅን እያጣ ነው እኮ። እኔ ጓደኛ ነኝ፣ እንደ ጓደኝነት እየመከርኩ ነው። ነገሩን ለማወሳሰብ ምናምን አትሞክር። በቃ መረጃ ምናምን እያልክ ማይሆን ነገር እያረክ ልጅህንም እያጣ ነው አንተ። እኔ ስለምታሳዝነኝ ነው የሁሉ ነገር። ምን ነገር ከሆነ እንዴ? አቤት ውሸት የሚሆነውን እዚህ ጋር ዛሬ አሁን እንለየዋለን። ውሸት ነው በቃ፣ ሁሉም ነገር ውሸት ነው ቢኒያም። እንዴ ከዚህ በላይ ምን ሊፈጠር ነው? አንተ ልጅህን አጣኩ። በውሸትም ይሁን በምንም ልጅን እያጣህ ነው። ውሸት ነው በቃ። እውነተኛው ልጅ አንተ ነች። ልጅን ተቀበለ፣ አምነህ ተቀበለ፣ ከልጅ ጋር ኑር፣ ህይወትን ቀጥል። እሷን ያስቀየምካን ነገር ካለ ምናምን አይዶን ነው አላውቅም፣ ግን አንተ ልጅህን እያጣ ነው ያለው ቢኒ። በቃ ምናምን አትበለኝ። እኔን አናግረኝ በስነ ስርዓት። እያወራሁ እኮ ነው ቢኒያም። ለምንድነው ችግር መፍጠር የምትፈልገው? ችግር ላይ ሌላ ችግር የምትፈልገው? ቆይ መረጃ ስለሆነ ደግሞ ታየዋለህ። ምንም መረጃ የለም አልከኝ እኮ ነገርከኝ። ስለ ብዙ መረጃ አወራኸኝ አይደል እንዴ? መረጃ እያልክ ነገሩን ለማወሳሰብ ለምንድነው የምትፈልገው? ወይስ እሷ ያለች ነገር አለ ነው? አንተ ገብቶሃል? እሷ ያወራች ያለች ነገር አለ ነው? እኔ አልገባኝ። ግን እንድትጠራጠር ያደረገኝ ነገር አለ። ምንድነው እንድትጠራጠር ያደረገህ ቢኒያም? እንዴ እንድትጠራጠር ያደረገህን ነገር ለምን አትነግረኝም? እኔ ጓደኛ ነኝ አይደል? እንድትጠራጠር ያደረገህን ነገር መናገር ነው እኮ በቃ። ንገረኝና ያን እንድትጠራጠር ያደረገህን ነገር እኔ ማምንበት ከሆነ አግዛለሁ እኮ። ከጎን ነው የምሆነው አይደል እንዴ? በየትኛውም ነገር ያ እንድትጠራጠርበት ያደረገ ነገር ምንድነው ነው? መግባባት አልቻልንም እዚህ ጋር በቃ። እንዴት ነው ልንግባባ የምንችለው ቢኒያም? እንዴትም እኮ ልንግባባ አንችልም በዚህ አይነት። እንዴ አንተ እያልከኝ ያለው ሌላ፣ እኔ የማወራህ ሌላ እኮ ነው ቢኒ። ለምንድነው ቆም ብለህ ማሰብ ያቃተህ? ቆይ አንተ እንዴ ትክክለኛ የሆነ መረጃ ካላት ይኖራታል፣ ከሌላ ደግሞ ውሸት እኮ ውሸት ነው እያልኩ ነው። ነገሩ ሁሉ ውሸት ነው ቢኒያም። ምንም አይነት መረጃ የላትም እሷ። ገብቶሃል አይደል? እሷ በቃ ኦን ብላ ብሩኬን የራሷ ለማድረግ ነው ፍላጎቷ። ያ ደግሞ እየተሳካላት ነው። ሃይሚም እየተፎገረች ያለችው በዛ ነው። ገብቶሃል አይደል? እሷ በቃ ፍላጎቷ ብሩክን የራሷ ማድረግ ነው። ያን ደግሞ እያሳካችሁ ነው። አንተ በአሰት መረጃ እያለች ለምንድን ነው ሌላ ነገር ውስጥ ምከት? ምን ብላ ነው? ቆይ እቺ ልጅ ምን ብላ ብታሳምን ነው አንተን? እንዴ አንተ ለምንድን ነው ማሰብ ያቃተህ? ቆይ በቃ አለቃ። ምንም ያለቀ ነገር የለም። አውራኝ ቢኒ። እንዳታምናት፣ እሷን በታሪክ እንዳታምናት። ይኸውልህ አንተንም ሌላ ችግር ውስጥ ነው ምከት። ገብቶሃል አይደል? እነ ብሩኬን እነ ሃይሚ ሌላ ችግር ውስጥ እንደከተተች አንተንም ችግር ውስጥ ነው ምከት። ቢቀርብ ይሻላል ይሄ ነገር። አንተ ልጅህን ነው የምትፈልገው። ልጅህን ይዘህ መጥፋትም ካለብህ ጥፋ። በቃችን ልጅ ይዛት። ትንሽ ልጅ ነች በእርግጥ እንደዛ አልደረሰችም፣ ግን ምንም አይነት ውሳኔ የለማ። አንተ ለልጅ ስትል ምን ያህል መስዋዕትነት እንደከፈልክ ምን አይነት ነገር ውስጥ እንደገባ አውቃለሁ እኔ። ገብቶሃል? እና ለዚህ ልጅ ስትል ምንም አይነት መስዋዕትነት ክፈል። ልጅቷን ይዛ አጥፋ ነው ማለት እኔ ብነግርህም አታምነኝማ። ምንድነው ማላምን? ንገረኝ። እኔ ችግር የለውም ንገረኝና እኔ ማላምንበት ምክንያት እኮ የለም። በቃ ንገረኝ፣ ከዛ እናውራበት በነገሩ። አታምነኝም? ወይኔ ቢኒያም ለምን አትወራም? ማውራት ለምን ከበደ? አንተ ለምን አትነግረኝም? በቃ ያለውን ነገር በአጠቃላይ ንገረኝ። እኔ አምናለሁ። እንደ ጓደኝነት ብዙ ነገርም እኮ አሳልፈናል፣ ያልፋል ይሄም ነገር አይደል? ግን መረጃ እያለች እሷ የተሳሳተ ነገር ውስጥ ትከታለች ነው። አንደኛ ያየሁትን ነው ማለት ነው። ምንድነው ያየኸው? እኮ ያየኸውን ነገር ንገረኝ። አንተ ያየኸው ነገር ምንድነው ነው ቢኒ? ለምንድነው ነገሩን ማወሳሰብ የምትፈልገው አንተ? ያየኸው ነገር ምንድነው? ያየኸውን ነገር ለምን አትነግረኝም አንተ? እንዴ ያየሁትን ነው ማለት ነው እኮ። ምንድነው ያየኸው እያልኩ ነው ቢኒያም። ነገሩን ለማወሳሰብ አትሞክር አንተም። እንዴ
ምን ብትል እኔን አልሷ እኔን አላመንከኝም። ትላንት ለምን አልሰማኝም እኮ? ትላንት በጣም ረጅም ሰዓት አውርተናል። ግን ምንድነው ልሰማ የምችለው እንዴ? ትክክለኛ ነገር እኮ አይደለም እያልክ ያለው እንዴ? የሷ ፍላጎት እንደዛ ሊሆን ይችላል፣ ግን አንተ ማድረግ የለብህም ያን ነገር። እሷን ካመንካት እሷ ሌላ ነገር ውስጥ ነው የምከትብ። ቢኒ ሌላ ነገር ውስጥ በጭራሽ እንዳታምናት። እሷን በቃ አትቀበላት እያልኩ ነው። እዛ ለማድረግ የሞከረው አይደለም። የውሸት እንትን አትበል ቢኒያም። ይኸውልህ አንተ ማድረግ ያለብን ነገር ታውቃለህ አይደል? ትልቅ ሰው ነህ። ማድረግ ያለብን ነገር አድርግ። በቃ የምትወስነውን ውሳኔ ወስን። እኔ ከዚህ በላይ ምንም ልልህ አልችልም። ገብቶሃል አይደል? ግን እኔም ብታዳምጠኝ ጥሩ ነው። እንደ ጓደኝነት ሌላ ጦስ ውስጥ ነው የምከት። እሷ እንዴ ለምን አልሆነጅልህም? እያደረክ ያለው ነገር እኮ ነው እንድሆነጅል የሚያደርገኝ። በቃ ሌላ ነገር ውስጥ እንድገባ የሚያደርገኝ እሱ ነው እኮ። እኔ ጓደኛ ስለሆንክ ነው አይመለከተኝም ብዬ መተው እኮ እችላለሁ ነገሩን አይደል እንዴ? ያማል ጓደኝነቴን በማሰብ ከአንተ ጋር እያወራሁ በመጣው ቁጥር እየተጣላ ነው ምን መጣውና፣ ስለዚህ አታወራኝ በቃ። እንዴ ቢኒያም አውራኝ ቢኒያም፣ በስነ ስርዓት አውራኝ። እያወራሁህ ነው አይደል እንዴ? ለምን አታወራኝም እንዴ? ትክክለኛ መረጃ አላት ፋሚሊ። አላቅም ምን ማለት እንዳለብኝ። ስልኩን ዘግቶብኛል። ማለት እኔ የቱ ጋር እንደሆነ ጥፋቴ አላቅም። እኔ እንደ ጓደኝነት እሱን ለመምከር እሱን ለመናገር ነው እየሞከርኩ ያለሁት አይደል? እሱ ግን ሊያዳምጠኝ ራሱ ፈቃደኛ አይደል። ሜቢ የሚኖረው እዚህ ሰፈር አካባቢ የትም አይሄድ። ግን ማውራት ካለብኝ በእናንተ ፊት አወራዋለሁ። እኔ ግን የሆነ አላቅም። እኔ የሆነ ምን አይነት መረጃ ቢኖር እንደሆነ አላቅም። መረጃ አለ እያለችው ነው፣ የተሳሳተ ነገር እየነገረችው፣ እሱንም ሌላ ነገር ውስጥ እየከተተችው ነው። ቢኒያም የማይሆን ነገር ውስጥ እየገባ ነው ያለው። ገብቷል? አንተ ማዳመጥ መስማት የምችል ከሆነ እኔ እንደ ጓደኝነት ምክሬን ስማ፣ ተመለስ። አይበጀም ይሄ ነገር። ገብቷል? ማይበጀን ነገር ባታረግ ጥሩ ነው። ነገ ላይ የምትጸጸትበትን ነገር አታርግ። እዩ ሌላ ነገር ነው ሐሳቧ። ገብቶኛል የነገርከኝ ነገር፣ ግን በሱ ሐሳብ ተስማምተ ያንን ነገር ካደረክ በጣም የብዙ ሰው ህይወት ነው የሚበላሸው። ተው እያሉ በቃ እንዴ ለምን አትውም አንተ? ቆም ብለህ ማሰብ ነው እኮ። ነገ ላይ ምን ሊመጣብ ይችላል አንተ ላይ? ያንን ነገር ማሰብ ለምን አቃተ? ለምን ከበደ? ያንን ቆም ብለህ ማሰብ እና ቢኒያም ሰፈር አካባቢ ይኖራል በእርግጠኝነት። እንሂድና እሱን ደግሞ በቃ ላውራው፣ ትንሽ ላውራው በቃ ፋሚሊ